ሰው በፍቅር ወደቀ ማለት ምን ማለት ነው? ሰው በፍቅር ወደቀ ማለት ተዋደደ፣ ተሳሰበ ማለት ነው። በጣም ሲዋደዱ በፍቅር ወደቁ ይባላል። እሺ እና ዝም ብለው አይዋደዱም። ታዲያ ለምንድን ነው የሚወድቁት? አንተ እንደምታስበው አይነት አወዳደቅ አይደለም። እሺ መሬት ላይ መውደቅ አይደለም። አንቺ በፍቅር ወድቀሽ ታውቂያለሽ እንዴ? እኔ አውቃለሁ። እሺ አዎ። ከአባዬ ጋር? አዎ ከአባዬ ጋር፣ ከአባቴ ጋር። አዎ። እሱ እያየሽ ነው የወደቅሽው ወይስ ተደብቀሽ ነው የወደቅሽው? እንደዛ አይደለም። እንደሱ አይነት አወዳደቅ አይደለም አልኩህ እኮ እንዴ። እያየሽ አትሄጂም እንዴ ታዲያ? አንቺ ማይ እንግዲህ እመታለሁ። እሺ በቃ እኔ አሁን እንደ ትልቅ ሰው ላስረዳክ እየሞከርኩ ነው አይደለ? በቃ ተረዳኝ። እሺ አውቀህ ነገር አታጣም ወደዛ። ከዛ የቱ ጋር ነው ያመመሽ? በፍቅር ስትወድቅ ሰውነትን አይደለም እሺ የሚያምህ ልብ ነው የሚያምህ። እኔ ስወድቅ ጉልበቴን እዚህ ጋር ምናምን ነው የሚያመኝ። እኔ የምለው ከየት ሰምተህ ነው አንተ? እዛ ጎረቤት ሲያወሩ ሮቤል ከትርሲት ጋር በፍቅር ወደቀ አሉ። እኔ ደግሞ ሲያሳዝን ብዬ ልጠይቀው ቤቱ ሲሄድ በፍቅር ወደክ እንዴት ነው? በኩርኩም መታኝ። ኮረኮመክ? በኩርኩም አለኝና በሩን ዘጋው። እሰይ እሰይ ተጣርቼሻለሁ። እዚህ ነዳጅ ጠፍቶ መኪና ተኮልኩሎልሃል። ተሰልፉ ይኸውልህ። ከዚህ የተነሳ ምን አለፈ ጅቡቲ ሊደርስ ትንሽ ነገር ተሰልፎ እየጠበቀልን ነው። ጣት የጀመረ ነው። ቦቴ መኪና አይመጣም። ሰው ልጎሽ ገላገለን ከሰልፍ ልንቀዳ ነው ብሎ ሲጠብቅ ቦቴ መኪና ሁሉንም አልፎ ኋላ ተሰለፈልህ ሊቀዳ። እኔ ነዳጅ ጭኖ ሁሉ ሊሆን ይችላል ከኋላ የተሰለፈ። እንደዛ ነው የሚያደርጉ። ችግርን ስትጠይቅ እኮ መልስ ይመልሳሉ ብለህ የምታሰባቸው ሰዎች መመለስ አቅቷቸው ካንተ ኋላ ይሰለፉና እጃቸውን አውጡ። Coba cewek